እናንተ አይደላችሁም ወይ ዩቲዩብ ቻናሉን እያያችሁ እዚህ ያደረሳችሁት? ይህንን ካልኩት ለህዝቡ ማስረጃ ያውጣ። አንሰብስክራይብ ለማስደረግ ዘመቻ ጀመረችብኝ። አስፈላጊውን ማስጠንቀቂያ ማሳሰቢያ ለዚህ ግለሰብ መስጠት ስላለብኝ ጠበቃ ናት። ህግ ተምሬያለሁ አውቄያለሁ የምትል ናት። ከኔም አልፎ ታላቅ እህቴን እና በሷ ዙሪያ ያሉ ሰዎችን ሁሉ ስም ለማጠልሸት ለማንጓጠጥ ሰላም ውድ የመለኛው ሚዲያ ቤተሰቦች እንደምን አላችሁ? በቲክቶከር ጠበቃ ሰብለ አሰፋና በእግረኛው ሚዲያ መካከል ምን ተፈጠረ? እግረኛው ሚዲያ ከዚህ በፊት ጋዜጠኛ ሶፎንያስን አቅርቦ በሰራው ፕሮግራም ላይ ከፍተኛ የሆነ ተቃውሞ ገጥሞት ነበር። ይሄ ለሁላችንም ግልጽ ነበር። ከዛ በኋላ በቅርብ ጊዜ በተከሰተው የጋዜጠኛ ሶፎንያስ ጉዳይ ብዙዎቹ እግረኛው ሚዲያ ላይ በነበራቸው አቋም ተጸጽተው የይቅርታ ቪዲዮዎችን በቲክቶክ እየሰሩ ለቀዋል። እንዲሁም ተክለ ሃይማኖት የእግረኛው ሚዲያ ባለቤት የነበረውን ጉዳይ አንስቶ ውይይት አድርጓል። በዛ ውይይት ውስጥ ሁለት ሰዎችን ጠቅሷል። እነዚህን ሁለት ሰዎች ስለምን ብሎ ጥያቄ በማንሳት ሀሳባቸውን ሞግቷል። ከነዚህ መካከል ሁለተኛዋ ብዙዎቻችን በቲክቶክ የምናውቃት ጠበቃ ሰብለ አሰፋን ነበር። እስኪ የሱን ቪዲዮ አይተን እንመለስ። ሰብለ አሰፋ እናንተ አይደላችሁም ወይ ዩቲዩብ ቻናሉን እያያችሁ እዚህ ያደረሳችሁት? ስለዚህ እሱን ያለማየት ዘመቻ ለምን አናደርግም እንመካከርበት ብላ ፕሮግራም ሰርታለች። ጠበቃ ናት። አንድ ሰው ሰረቀኝ አልሰረቀኝ ክርክር ላይ ዳኛ ፊት ቀርባ ደንበኛዋ እና ሌላ ተከራካሪው ጋር ወይም ከአቃቤ ሕግ ጋር ግራቀኝ መረጃ ታይቶ ተመዝኖ ፍርድ ይሰጥ እያለች ብትከራከር ሕግ ተምሬያለሁ አውቄያለሁ የምትል ናት። መታኔ ጋር ቻናል አንሰብስክራይብ ለማስደረግ ዘመቻ ጀመረችብኝ። አሁን ምንም አላለችም። እንዲህ አይነት እናውቃለን ከሚሉ ምክንያታዊ ነን ከሚሉ በሙያቸው ማለት ነው ሰዎች ሁሉ ሳይቀር ብዙ ነገር ገጥሞናል። ተክለ ሃይማኖት ባነሳው ሐሳብ ላይ ጠበቃ ሰብለ እንደ ህግ ባለሙያ ባልተገናዘበ መልኩ ዘመቻ አስከፍታብኝ ነበር ብሎ ወቀሳ አንስቷል። ይህንን ተከትሎ ጠበቃ ሰብለ ምን ምላሽ ሰጠች? እስኪ የሷን ቪዲዮ አይተን እንመለስ። እንግዲህ ከትናንትና ጀምሮ ይመስለኛል በርካታ ሰዎች እግረኛው ሚዲያ እንደዚህ ብለዋል እንደዛ መልስ ስጪ ስትሉኝ ነበረ። ጊዜም አላገኘሁም፣ ብዙም ትኩረት አልሰጠሁትም ነበር። በርካታ ሰው ግን ዛሬም ሲደውልልኝ ስለነበር አሁን ነው ጊዜ አግኝቼ ያየሁትና ከዛ ጋር በተገናኘ አስፈላጊውን ማስጠንቀቂያ ማሳሰቢያ ለዚህ ግለሰብ መስጠት ስላለብኝ እውነታውንም ደግሞ እንደዛ በመባሌ ለተቆረቆራችሁ ወዳጆቼ ማስረዳት ስላለብኝ ነው የመጣሁት። ከዚህ ጋር በተገናኘ እንግዲህ ይሄ ግለሰብ ሰብለ አሰፋ አካውንቴን ዩቲዩብ ፔጅን ቻናሌን አንሰብስክራይብ እንዲደረግ ቀስቅሳለች ብሏል። ይሄ ነገር ውሸት ከእውነት የራቀ ነው። እኔ የሱንም ሆነ የማንንም ሰው ቻናልም ሆነ ፔጅ አንሰብስክራይብ አድርጉ ብዬ አላልኩትም። ይህንን ካልኩት ለህዝቡ ማስረጃ ያውጣ። እኔ ብዬ ከሆነ ይቅርታ ጠይቃለሁ። እዚህ ጋር አንድ ሐሳብ ላንሳ። እንደሰማችሁት ጠበቃ ሰብለ እኔ በፍጹም ቦይኮት አላደረኩም፣ አንሰብስክራይብ የማድረግ ዘመቻ አድርጉ ብዬ አላልኩም ትልና መለስ ብላ ብዬ ከሆነ ይቅርታ እጠይቃለሁ ትላለች። እዚህ ጋር አንድ መያዝ ያለብን ነጥብ ጠበቃ ሰብለ ያደረገችውና ያላደረገችውን ታውቃለች። ስለዚህም አቋሟ አንድ መሆን ነበረበት ብዬ አስባለሁ። ምክንያቱም ካላደረገችው አላደረኩም፣ ስለዚህም ማስተባበያ ቪዲዮ ይስራልኝ የሚል ጥያቄ ነው ይዛ የመጣችው። ቀጥሎ ካደረኩም ይቅርታ ጠይቃለሁ የሚለው ለምን ተነሳ? ይህን ሐሳብ እኔም ፕሮግራሙን ባየሁበት ሰዓት ተክለ ሃይማኖት መረጃዎቹን ሲያቀርብ ከሷ በፊት ያቀረበው ግለሰብ የተናገረበትን ቪዲዮ አቅርቦ አሳይቶ ነበር። ከዛ ቀጥሎ
የጠበቃ ሰብለን በሚያቀርብበት ሰዓት ግን ፒክቸሯን ብቻ ነበር ያቀረበው። በሰዓቱ እኔም ውስጤ ጥያቄ ተነስቶ ነበር። መረጃውን አልያዘም ማለት ነው፣ የለውም ማለት ነው የሚል ሀሳብ ውስጤ ነበር። መረጃ የለውም የሚለው እኔ ጋ የነበረው ስሜት እሷም ጋር ተጋብቶ ይሆን እንዴ? መረጃ ላይኖረው ይችላል በሚል ነው ማስተባበያ የጠየቀችው ወይስ አላደረገችውም? እስኪ እንቀጥል። ከዛ ውጭ ግን ከኔም አልፎ ታላቅ እህቴን እና በእሷ ዙሪያ ያሉ ሰዎችን ሁሉ ስም ለማጠልሸት ለማንጓጠጥ እና ክብረ ነክ አካሄድ የሄደበትን አግባብ በዝምታ ላልፎ አልችልም። ጠበቃ ሰብለ ከእሷ ባሻገር የእግረኛው ሚዲያ የእህቷንም ስብዕና እንደነካ ጭምር ገልጻለች። እስኪ ቪዲዮውን አይተን እንመለስ። በጣም ብዙ ነው የሰሩት። ይሄ ተናዳው ምን ብለው የሰሩትን ሰዎች ትቼ በምክንያት ነን ያሉ የሰሩትን የሁለት ሰዎችን ጠቅስልሻለሁ። የአንዷን የሙሉ ስሟን አውቃታለሁ። የህግና ጠበቃና የህግ አማካሪ አገልግሎት ባለሙያ ነኝ ትላለች። ሰብለ አሰፋ ትባላለች። ሰብለ አሰፋ እሷ የሰራችውን ሰብለ አሰፋ ማለት የኤልሳ አሰፋ እህት ማለት ነው። ኤልሳ አሰፋ እኔና አንቺ ብስራት ሬዲዮ እየሰራን የምናቃት ሴት ናት። የመሰለ መንግስቱ የሪዞርቱ ዛይረ ሌዲ ሚላት መሰለ መንግስቱ ሚንደቀደቅላት ሴት ናት። የእሷ እህት ናት። ስለሆነም የእግረኛው ሚዲያ ባለቤት ይሄንን ቪዲዮ ባየህ በ3 ቀናት ውስጥ የማስተባበያ ቪዲዮ በሚዲያ አዋጁ ቁጥር 1238 ህዝባር 2013 አንቀጽ 50 እና ተከታዩ እንድትሰራ እኔም ሆነ እህቴ በዛ መልኩ የምንገለጽ ባንተ ያ አይነት አገላለጽ የምንንጓጠጥ ባለመሆኑ የፈጸምከውን ክብረ ነክ ነገር የሚያርም ይቅርታ የሚል ቪዲዮ እንድትሰራ አሳስባለሁ። ይህንን የማታደርግ ቢሆን ፈቃድ ለሰጠክ ለኢትዮጵያ ሚዲያ ባለስልጣን ቀጥሎም ላስፈላጊው የወንጀልና የፍትሐ ብሔር ፍትህ አካላት ጉዳዩን በማቅረብ ተጠያቂነት እንዲኖር የጠለሻው ስሜ ትክክለኛነቱ እውነታው እንዲታወቅ የማደርግ መሆኑን አሳስባለሁ። ተቆርቁራችሁ ጉዳዩ ላይ የተለያየ አስተያየት ለሰጣችሁኝ ወዳጆቼ እጅግ በጣም እግዚአብሔር ያክብርልኝ። ይህንን ማሳሰቢያ በጽሁፍ ማስጠንቀቂያ ጠበቆች የሚያደርሱ ይሆናል። በ3 ቀን ውስጥ ይቅርታ ማትል ከሆነ ጉዳዩን ወዳልኳቸው አካላት ወስዳለሁ። አመሰግናለሁ። ያው እንግዲህ እንደሰማችሁት ይሄንን ማስጠንቀቂያ በተለቀቀ በ3 ቀን ውስጥ የማስተባበያ ቪዲዮ እንድትሰራ የሚል ማሳሰቢያ ነው የለቀቀችው በ3 ቀን ውስጥ። እናም ይሄን ጉዳይ በጣም አጓግቶኝ ስለነበር እስኪ እግረኛው ሚዲያ ምን ሀሳብ አለው፣ ምን ለቀቀ፣ ለዚህ ጉዳይ ምን ላይ ሰጥቷል ወይስ አልሰጠም የሚለውን ለመከታተል ሞከርኩ። እስካሁን ምንም ያለው ነገር የለም። እሷ ይሄን ቪዲዮ ከለቀቀች 3ኛ ቀኑ ነው ዛሬ። እሷም ጋር ሄድኩና እስካሁን ማስተባበያ አልሰራም፣ ምንም ያለው ነገር የለም። የእሷስ አቋም ምን ይመስላል ብዬ ተመልሼ ቼክ ለማድረግ ወደ ፕላትፎርሟ ስገባ ለቃው የነበረው ቪዲዮም ከገጿ ላይ ተነስቷል። ለምን ጥያቄ አይምሮዬ ላይ መጣ። ምንድን ነው የሆነው? ለምን ይህንን ሀሳብ ከገጿ ላይ አነሳች ብዬ ራሴን ስጠይቅ ወደ እኔ አይምሮ የሚመጡ ሀሳቦች ይኖራሉ። ምን ታስባላችሁ? እግረኛው ሚዲያ የማስጠንቀቂያ መልእክት ደርሶታል። ምላሹ ምን ይሆን አብረን የምናየው ነው። ነገር ግን ይህ ማስጠንቀቂያ ከጠበቃ ሰብለ ገጽ ላይ ተነስቷል። ለምን? ዝም ብለን እስኪ ሰዎች ምን ተሰማቸው፣ ምን አሰቡ የሚለውን በራሳችሁ በውስጣችሁ እዩትና እኔ ያሰብኩትን ልንገራችሁ። ይመስለኛል እግረኛው ሚዲያ ፕሮግራሙን በሰራበት ሰዓት ስለ ጠበቃ ሰብለ ያቀረበው ነገር የእሷን ፎቶ ብቻ እንጂ ያንን ነገር ያደረገችበትን ቪዲዮ አላቀረበም ነበር። ስለዚህ ጠበቃ ሰብለ መረጃ አይኖረውም በሚል ጥርጣሬ ወደዚህ ሀሳብ የመጣች ይመስለኛል።
ከመጣች በኋላ ምናልባት መረጃ እንዳለው ስታውቅ ሀሳቧን ቀይራ ማስጠንቀቂያውን ከገጿ ላይ ያጠፋችው ይመስለኛል። ለማንኛውም ምን ይሆናል፣ ምን ይመጣል፣ ቀጥለን የምንከታተለው ጉዳይ ይሆናል። እኔም እየተከታተልኩ መጨረሻውን ለውድ ቤተሰቦች የማቀርብላችሁ መሆኑን ከወዲሁ መግለጽ እወዳለሁ። አብረን ስለነበረን ቆይታ በጣም አመሰግናለሁ። መለኛው ሚዲያን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም የምንለቃቸው ቪዲዮዎች እንዲደርሷችሁ የኖቲፊኬሽን ምልክቷን ኦን እንድታደርጉ በአክብሮት ጠይቃለሁ። ሰላም።